እና ለዛ ነው እኔ እንደዚህ ልቅርቅ ብዬ ብርቅርቅ ማለት የምወደው። አመሰግናለሁ። ወደ ወሬ ስቀጥል እቺ ሴትዮ ምን አለች? እቺ ሴትዮ እቺ ፊንገር ሾ ምን አለች? ንግስትን እኔ ንግስትን በጣም ነው የምወዳት። ንግስትን በጣም ነው የምትወደኝ። በጣም በእውነት በጣም ነው የምትወደኝ። አክባሪ ናት። እኔ በጣም ነው የምወዳት ማለት ነውና እሷን ምን ብላ ለማማት ፈለገች? እንደማዘን መስላ እንዳዘነችላት መስላ እንዴት በጣም ብዙ ጓደኞችሽ ሲያሙሽ ነበር አረገዘች ብለው ምናምን እውነት አንቺ እንዳሟት ከሰማሽ የዛን ሰዓት አታረግዝም እያሉ እያሟት ነበረ እኔ ሰማው። እንደዛ የምትሰሚ ከሆነ እውነት አንቺ ለንግስት የምታስቢላት ከሆነ እንዴ ለምንድን ነው እንደዛ የምትሏትኝ? ሰው አይደለች እንዴ? እኔም እንኳን ይኸው ከንግስት እድሜ በላይ ጤባ ሆኜ ይኸው አለው አይደል እንዴ ወልጄ ብላችሁ መናገር ትችላላችሁ። መናገር ትችላለች እቺ ፊንገር ሾ ማለት ነው። ዛሬ መጣይነ ከንግስት አንቺ ህፃን ልጅ ሆነሽ ነው እንደው በመድኃኔዓለም ንግስትን አወቃችኋት? አርቲስቷ አይደለ? ከሷ ህፃን ልጅ ሆነሽ ነው አንቺ አታረግዥም ብለው አሙሽ ምናምን ተመስገን አረገሽ። በመጀመሪያ ደረጃ ልጅ የሚሰጠው እግዚአብሔር ነው። አንቺ ችግርሽ ምንድነው? በዩቲዩብ ተማምነሽ ይሄ ማህበረሰብ ህዝብ ያማው ቂጤና ዘረጥ አረጌ በቃ እንደፈለኩኝ ልጅም ቦልድ ይሄ ማህበረሰብ ያሳድጋል ብለሽ ነው። ያንቺ ልጅ የህዝብ ልጅ ናት። የንግስት ልጅ ደግሞ የምትለየው ደግሞ የግሏ ልጅ ናት። ያንቺ ልጅ በእኛ ማህበረሰብ ነው የምታድገው። ይሄ ማህበረሰብ ይሄ ደግ ማህበረሰብ መሄጃ የሌለው ሲሰደብ ሲረገጥ ሲታማ አንገቱን ደፍቶ ቁጭ ብሎ የሚሰማ ማህበረሰብ ነው ይሄ ማህበረሰብ እንደዛ ነው። ስለዛ ልጅሽ በዚህ ማህበረሰብ ነው የምታድገው። ለዛ ነው አንቺም የማህበረሰብን ያማው የዩቲዩብ ገንዘብ ይመጣል ልጄ በድሏት አድጋለች ብለሽ በድሉ በሴቷ ብለሽ የምታሳድጊያት። የንግስት ልጅ ደግሞ ልዩነቱ ምንድነው? በእናትና በአባት በትክክል ለነገ ተብሎ ለነገ ለህይወቷ ምን ያስፈልጋታል ብንወልድ ምን አለ ምናምን ተብሎ ታስቦ ነው የተወለደችው። ታስባ ታቅዳን የንግስት ልጅ የተወለደችው። ኢትዮጵያ ብትወለድ ይሻላል ተብሎ አሜሪካ ብትወለድ እንደዚህ ብዙ እድል አላት ኢትዮጵያ እየተባለ ታስባ ታቅዳ ትዳር ተይዞ ምን ተብሎ ምናምን ድምጻቸውን ሳያሰሙ በስነ ስርዓት ነው የተወለደችው። ያንቺ ደግሞ በበድሉ ነው በሴቷ በድሉ በዩቲዩብ ገንዘብ ታድጋለች ተብሎ ነው ዝም ብሎ ያደገችው ልጅ። ይቅርታ አድርገ ይሄ ልጅ መስደብ ሳይሆን በሷ በሄደችበት ርቀት ነው። እና አንቺ ከንግስቴ እድሜ አንሰሽ ነው እንቦቀቀላ ሆነሽ ነው ንግስትን እንዴት ትወልዳለች ተብሎ እንዴት ወለደኝ? ካገባችሁ እኮ ቅርብ ሰዓት ያገባችሁ። አንቺ የልጅነት ባሌን ነው ያገባውት ብለሽ ስትፎክር ያለበት እንዴ? የልጅነት ባልሽን ካገባሽው እድሜሽን ይጣራልንና ያ ሁሉ እድሜ ስትኖሪ እንዴት አድርገሽ ነው ታዲያ ልጅሽን ያልወለድሻት? ልጅሽን ከወለድሻት 2-3 አመት ራሱ አያልፋትም። የልጅነት ባልሽ ነው ያ ሁሉ ዘመንሽን እንዴት አልወለድሽለት? መቼስ መተሽ ምክንያቱም በስደት ስንከራተት ስለኖርኩኝ ለዛ በምን ተገናኝተን ልጅ ልውለድ አልኩኝ መቼስ ልትይሆናል። አታፍሪም። ስለዛ ንግስት ካንቺ እድሜ ብታንስ እንጂ አትተልቅም። ጋይስ እቺ ፊንገር ሾናታ ንግስት እንዴት ወለደች ብለው ሲያሙሽ ነበር። በጣም ይገርማል። እንዴት ወለድሽ? የዩቲዩብ ገንዘብ ሱሷ ጉድ እኮ ነው። እኔ እግዚአብሔርን ጋይስ ሰውን የመጥፎ ነገር ተናግሬ ዩቲዩብ ላይ ገንዘብ ከማገኝ ባፍንጫ ይውጣ። ይሄን ያክል እኔ ቸግሮኝ ሰውን እንዴት ወለዳችሁ? ይሄ እኮ የእግዚአብሔር ስራ ነው። ልጅ የሚሰጠው እግዚአብሔር ነው። ቀን ሰዓት ጠብቆ ፈጣሪ ነው ልጅን የሚሰጠው እንጂ እናንተ ስለፈለጋችሁ ብቻ ልጅ አይሰጣችሁ። እንደው እኔ እንደ ጸሎቴ እንደምኞቴ ያርግልሽ ከሆነ ደስታዬ ነው። ዩቲዩብሽን ቁጭ ብዬ እጠብቃለሁ። ዛሬ አያችኋት? አዎ ሺ ኢዝ ፕሬግናንት አርግዛ ነው የሚሆነው። ወገቡ አይደለም የሰፋው ዳልዋ ነው። ወገቡ እኮ አይደለም ዳልዋ ለማለት ነው። ለወሬ ቸኩዬ ነው ማለት እኔ ልንገርሽ አረቂጧ ነው የሚታየው። ማሪ አርጉዘሽ አታውቂም እንዴ? እርጉዝ ስትሆኝ እኮ ይኸውልሽ ዳልሽ እንደዚህ ቡርቅቅቅ ይላል፣ እንደዚህ ግርጥጥ ይላል። እንደዛ ሆነብኝ። ኧረ ተው እቺ ልጅ አርግዛለች። ተው እሺ፣ እናያለን፣ እንጠብቃለን። አብረን ማየት ነው። ማታ ቪዲዮን እናየው የለ እርጉዝ ናት፣ ምንም ጥያቄ የለው። እኔም እንደዛ ነው ያሰብኩት። ቴንኪው፣ አመሰግናለሁ ማሪ ፍሬ። አዎ እርጉዝ ናት። እዛው እንትኗ ላይ ያለ ስቶሪዋ ላይ እኮ ጋይስ። እኔ ውሸታም አልባልም። መድኃኒዓለም ውሸታም እንዳያስብለኝ እንዴ።
እኔ አይቻት እኔ የተጠራጠርኩት የራሴን የሚያስታውሰኝ በጥቁር ቀሚስ ታስታውሳላችሁ? እኔ ቪዲዮ ፖስት ያደረኩት ጋይስ እንደዛ ነው የሆነችብኝ። ጥሩ ምኞት ደስ ይላል፣ ያርግላት። አርሴማ በረዳቻት። እርጉዝ ናት። አየው ልክ ነሽ። የስ ሺዝ ሉክ ላይክስ ፕሬግናንት። ያ እኮ ማንን ነው ንግስት በቃ እንደ ንግስት ያርግልሽ ከሆነ ወይኔ ቅዱስ ገብርኤል ወይ አቤት 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 ማህናት ብላችሁ ያወራችሁ ሴቶች ምን ይስልጣችሁን? እኔማ ታዘብኳችሁ። አይሰው እግዚአብሔር ግን እናንተ እግዚአብሔር ግን አይገርማችሁም? ግን እንደው እግዚአብሔር ግን አይገርማችሁም? ስታስቡ ዝም ብላችሁ እግዚአብሔር የሚሰራው ስራ ዝም ብላችሁ ባይምሯችሁ ስታስቡ ግን አይገርማችሁም? በህይወታችሁ ንግስት ማለት ነው። አሁን ዝም ብዬ ሳያት ማለት ነው በጣም ዱላ የወረደባት ልጅ ናት። ታውቃላችሁ? ዱላ የወረደባት ከሰዎች የተገለለች ልጅ ምናምን ናት። እግዚአብሔር ግን ምስራቿን ደስቷን ሲያበዛ ተመልከቱ። ካረገዘች የበለጠ ማለት ነው። አገሯ አሜሪካ ገባች። ከዛም በኋላ ይሄው አመት አልሆናትም ካረገዘች። አመት አልሆናትም እኮ ገዳም አልገባች ምን አልገባች አሜሪካ ገር አመት አልሆናትም ገብርኤልን አረገዘች። አቤት አቤት እግዚአብሔር ይመስላል ለሁሉ ያድርገው። ሌላው ደግሞ ምንድን ነበር ልላችሁ የነበረው ስለ አንድ ብርና ስለ ብሩክ ያላችሁ ልጆች፣ በነገራችን ላይ እኔ ትላንትና ማለት ነው ስለ ብሩክና ስለ አንድ ብር ላውራ ጋይስ።